አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዘይባ ዩቲዩብ ተከታታዮች እንዴት ናቸው? ውደቶቼ ከኔ ጋር አልሐምዱሊላ። ኢንሻአላ ለምታበረታቱኝ ጀዛኩሙላህ ኸይር እና እንዴት ናቸው? ስራ ሁሉ፣ ጤንነት ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላ ምንም አይልም። ኢንሻአላ ዛሬ ማለት ነው እህቴ ጋር አጎቴ ልጅ ጋር ምሳ ተጠርቻለሁ ማለት ነው። ሙሽራ ናት። ዛሬ ከእሷ ጋር ነው የማሳልፈው። ባባን አለባብሻዋለሁ። እንደምታው ይለባብሻለሁ። ያው የመጫት አለባበስ ጡት እንትን የሚል መሆን አለበት እና ልብስ በጣም የሚቸግረው ኢትዮጵያ ውስጥ ማለት ነው። ስትአስቡት ልብስ ስትገዙ ሰፋ ያለ ቢሆን ይመረጣል። ኢትዮጵያ ውስጥ እንደገና እንደ አዲስ ልብስ ገዝታችሁ እንደ አዲስ የምታስተካክሉት ነገር አይደለም፣ ትንሽ ይከብዳል ማለት ነው። እና ውዶቼ በዚሁ አጋጣሚ ልብስ በጣም ወጣ ስል ይቸገራለሁ ማለት ነው። እና እንደዚህ ወደ እንትን ስትሄዱ ወደ ምንድን ነው ስሙ ወደ ጤና ጣቢያ ስትሄዱ የሆነ ቦታ ስትሄዱ ልብስ በጣም ትቸገራለች። ቤት ውስጥ ኖርማል ቢጃማ ነው ልለብስ ትችላላችሁ። ባባ እያለቀሰ ነው፣ ይሄ ረባሽ ማለት ነው። እና አስታውሳችሁ ብትገዙ ይመረጣል ማለት ነው። የሆነ ነገር ልስጠህ ዝም እንዲልልም ማለት ነው። እንካባ እንካ። ከዛ ስትወጡ ትቸገራላችሁ። በጣም ነው የሚያስቸግረው ማለት ነው። እና ውዶች ይቅርታ፣ ወደዚህ መብራት ወደ ደልብ ጋር መኝታ ክፍሌ መጥቼ ነው ማለት ታየው። እንደምታውቁት ጠባብ የሙስሊም ልብስ ብዙ ጊዜ እዚህ ጋ ጠባብ ይሆናል እንደምታዩት ማለት ነው። አሁን የኔ ይሄ ስለሚለጠጥ ነው፣ ከለጠጭ ስለሆነ ነው እንጂ ሌላው ልብሴ በቃ በጣም መቼ ነው ጡት ማጥባት ትቼ ልብሴን የምለብሰው እያልኩኝ አስባለሁ ማለት ነው። ለምን ሁልጊዜ ቢጃማ 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 መልበስ፣ ቢጃማ ቢጃማ ቢጃማው ራሱ ከዚህ ከጡታችን ስር ተቀዶ ነው እና ለዛ ነው እንደው መቼ ነው እኔ እንደዛ አድርጌ ልብሴን የምለብሰው ምናምን ላለሁ። ያው ልብስ ሲቀመጥ ብል ይበላዋል፣ ጥቅም የለውም። ለብሰን ብንጨርሰው ነው የሚሻለው። እና ያው ሰዓቱ ሄዷል። ያው ቅርብ ነው፣ ግዝ ጋ ነኝ። ግዝ ግን ሰዓቱ ትንሽ ሄዷል። በአባም ላይ ስለነበረ ገላውን እስከማጥብ ምናምን ነበር የቆየሁት እና አሁን እንሄዳለን። እዛ ደግሞ ያለውን ነገር እንሻላ እንመጣበታለን ማለት ነው። እስከ መጨረሻው ቪዲዮ ተከታተሉት። መልካም ቆይ ወላሂ ውዶች ያልካችሁበት እህቴ ቤት ደርሻለሁ። ይኸው እንደምታዩት ገብቻለሁ ማለት ነው። ልዩን ፀሐይ እንዳይመታብኝ ነው ስላዘልኩት እና አሁን ልንገባ ነው። ያው እነሱ ውግዱ ብያቸው ነው እየገባን ነው። ተመልከቱ። አዎ አዲስ ቤት ነው እንደምታዩት። በነገራችን ላይ አማችየውን ሳየው በጣም ነበር የፈራሁት። እዚች ጋር የእንግዳ መቀበያ ናት እንደምታዩት። በጣም ነው የሚያምረው። እስከ ስፍራ የተደረገ ነው። ይሄ የኔ ቦርሳ ነው ማለት ነው እንደምታዩት። እዛ ጋር ቲቪ ያለ አዲስ ነው፣ አልተረከበም። እንደምታዩት አዲስ ቤትም እንደመሆኑ ሙሽራም እንደመሆኗ በጣም አምሮበታል ቤቱ። ያው ልጅ ተኝቷል። እስኪ እንግዲህ ያው ከስደት መታችሁ ማለት ነው። እንደዚህ ውብ ቤት ውስጥ መዳም ለመሆን ያብቃችሁ ምኞቴ ነው። ግን እቺ ቲቪ ስታንድ በጣም ነው ደስ ያለችኝ። የሆነ ይታያችኋል ብዬ አስባለሁ። ቦታ ይዟል እንጂ በጣም ቆንጆ ነው። ቁርአን መስገጃ የራሱን እንትን ይይዛል ማለት ነው። ያው ይሄ ቲቪ ይቀየራል በአዲስ ከዚህ ወደዚህ ማለት ነው። እና ማሻአላህ ለዛ ነው። አብራችን ቆዩ እንግዲህ እዛ ካ ያለው ይኸው እዛ ካ ይታያችኋል። አላየኝም። ያጎቴ ልጅ ነው። እየቀረጽኩት ነው ደግሞ እኔ ሌላ መስሎ ትልቅዬ ልጅ መሆኗል ተሚገርማችሁ ማለት ነው። እና እንደዛ ነው ውዶች፣ አብራችሁን ቆዩ። ወዳችኋል።
ጀማል አንተ እኔ ወደ ኩሽና ልገባ ነው። ኧረ ማሻአላህ። እንግዲህ ውድ ቤተሰቦቻችን እንደምታው ሰርፕራይዝ ነው ያደረጉኝ። ስንት ገዛሽው ግን ይሄን እህቴ? አስገምቼ 30 18 ሺህ አይቼ ነበር። ያው ጨምሯል በሚለው ነው። በጣም ነው የሚያምረው። የምሬን ነው የምልሽ። ማሰራት የምትፈልጉ ይሄንን ሲስተር ራሱ እኮ ይሄን ትፈልጋለህ። ወላሂ ቀልዱን ታይሆን ነው። ማሻአላህ ሳህኖች ራሱ ያምራሉ። ካርጎ አድርገሻቸው ነው? ኢትዮጵያ እኮ ኢትዮጵያ ሳህን የሌለ ምናምን የሚመስላቸው አሉ። በጣም ብራንድ የሆነ እቃ ነው። በዛ ላይ ደግሞ በጣም ነው የሚያምረው። ቲክቶክ ላይ ያየሁትን ነው የገዛችው። ይቺ ደግሞ ያትች እዚህ ያለችው ማለት ነው ትንሽቱ የመጨረሻዋ ያው ሰርግ አበላቸዋለሁ እሷ ናት። ባባን በነገራችን ላይ አማቻችን ጋር ትቼው ነው እኔ ወደዚህ የመጣሁት። እንዴት ነው ይሄ ሞሰብ ወርቅ አያምርም? ሽንኩርትም ቲማቲምም አለን። የሌለን የሚመስላችሁ ኢትዮጵያ ውስጥ ማለት ነው። እና ያው ኢትዮጵያችን ደግሞ በዚህ አሁን ግን ያው ችግር የለውም። አንዱ አላውቀውም፣ አንዱ ወንድሜ ነው። እንደምታዩት በቃ ግቢያችን ይሄ ነው። ያልተቀረጸ ነገር እዚህ ጋር ታያቸዋል። ሞሰበ ወርቅ ከነ ግልገሉ የዚህ ግልገል ማለት አጫዋች ነው የሚባል ደግሞ ግልገል ብላችሁ እንዳታሱ ውዶች። አንድ የረሳሁት ነገር ነበረኝ። ያው የሴት እንግዳ ስራ ይፈታል በሚባለው ያው ትንሽ የኢትዮጵያ ሀብሀብ ወይም ምንድን ነበረ ረጌ ወይም ወተርሜሎን እና ጣፋጭ ስላላደለ ጁስ ልንሰራው ነው። በጣም ነው የምወደው በነገራችን ላይ ስለሞከርኩት ነው። 2 ሙዝ አረግበታለሁ። እንደምታዩት ያው ነው ጁስ ላዘጋጅ እስቲ ብዬ ነው። በነገራችን ላይ ባባ ወንድ ወዳ ከወንዶቹ ጋር ፏፏፏ እያለ ነው። እኔ ተወጣ አድርጌ ወደ ኩሽና ወደ ዕቃ ቤት ወደ ሴቶቹ ጋር መጥቼ ሴት አይደል እንደሚሰርችል ብለ ከዛ ውሃ እናደርግበታለን። ደግሞ ይሄ ችግር የለውም። ይሄ ቤት ነው። ይሄ እንደዚህ ደረግ እናደርግበታለን። ከዛ ሱካር አልነበር እንዴ? እዚህ አለ ታዩ አገኘው ሱካር። ይሄ አለ። ይሄ የሱካር ማስቀመጫ ኢትዮጵያ ውስጥ የሌለ የሚመስላችሁ ማለት ነው። መግዛት ትችላላችሁ ሁሉ ነው። ነይ ግቢ እንጂ አንቺ ካሜራው ሰላም ባያቸው። ቆይችን ማይጃ ትመጣለህ። ጁዙን ስቀምሰው ነው የምትመጣው። አላመነችም። ግን ሱካሩን ያበዛሁት መሰለኝ ሀቂቃ። ከዛ እንደዛ አድርገን ፍጭት እንደዚህ ያለ ማሽን እዛችሁ ብትመጡ ይመረጣል። ለምን ኢትዮጵያ ያለው ብዙ እንትን አይልም። ይሄ ልክ እኔ የገዛሁት ብራንድ ነው። እኔም ያለኝ እንደዚህ አይነት ነው። የሲስተርም እንደዛው አንድ አይነት ነው። በጣም ነው እንትን ኦሪጂናል እቃ ነው ይሄ ማለት ነው። ብራንዱን ቆይ ላሳያችሁ። ታያችሁ? ይሄ እውት ዝጋ ጽሁፍ ከታያችሁ ይሄንን ብዛችሁ ብትሞቅ ይጠቅማችኋል ብዬ አስባለሁ። ከፈጭሁት በኋላ እንመለሳለን። አብራችሁን ቆዩ። ጀማል እና ያንተ ግባ። ቪዲዮ እየሰራሁ ነው። ና ግባ። ቃልቻ ተመልከቱ። ይሄ በእድሜው እንኳን ትንሽ ነው ቁመቱ ነው። ፈርታል ብታይ እውት አሁን ይሄ የ17 ዓመት ልጅ ይመስላል። እኔ ህፃን ሆኖ ነው ውጭ ሀገር የሄድኩት እራሱ ማለት ነው። አይደለም ነቅቶብኛል። ለማንኛውም ወይ ቲክቶክ አለቅም ግን ወንድም እና ስታውት ቁመቱ ትልቅ ነው የሚመስለው፣ ግን በጣም ነው ትንሽ ነው እድሜው ማለት ነው። ግን እንደምታዩት ቀዣላ ሆኗል። እዚህ ጋር ምን እንዳየው ታውቃላችሁ?
ዳቦ ሊቆረስ ነው መሰለኝ። እና ለማንኛውም ያው ጁዙን ፈጭቼ እስከምንገናኝ አብራችሁን ቆዩ።